ሰላም ቤተሰብ፣ ዛሬ ዶሮ በክሬም አሰራር እናያለን። በመሽሩም ላይ አብራችሁን ቆዩ እስከ መጨረሻው ትወዱታላችሁ። በጣም ፈጣንና ቆንጆ የሆነ አሰራሩን አብረን እንይ። እዚህ ጋር ዶሮ አዘጋጃለሁ። ዶሮውን ቆንጆ በርበሬና ኦሪጋኖ ጨው አድርጌ አሸዋለሁ። እዛው በመቀጠል ገልብጬ በዚህም በኩል እንደዛው ቆንጆ በርበሬና ጨው ኦሪጋኖ አድርጌ ለ15 ደቂቃ እንደዚህ አቆይተን እዚህ ጋር ደግሞ የምጠቀሙት ግብአቶችን አዘጋጅቻለሁ፣ ጽፌላችኋለሁ። እዚህ ጋር የገበታ ቅቤ አድርጌያለሁ ዶሮውን ለመጥበስ። እዚህ ጋር ትንሽ ዝብዳ አድርጌ መሽሩሙን እጠብሰዋለሁ። በመቀጠል በሽንኩርት ትንሽ የገበታ ቅቤ አድርጌ ሽንኩርቱ ትንሽ ቡኒ እስከሚሆን ድረስ 1 ማንኪያ ዱቄት ተጠቅሜያለሁ። እዚህ ጋር ደግሞ ለማቅጠን አንድ ኩባያ ውሃ ተጠቅሜያለሁ። እንደዚህ ቀጠን ይላል። እዚህ ጋር ኦሪጋኖ፣ ቆንጆ በርበሬና ነጭ ሽንኩርት ፓውደር ጨምሬያለሁ። በመቀጠል ኩኪንግ ክሬሙን እንጨምራለን 2 ኩባያ የሚሆን። እዚህ ጋር ተጠቅ ሲል ዶሮዎችንን የጠበስነውን ዶሮ እንጨምራለን። ጨው ጨምሬያለሁ ትንሽ። መሽሩሜን ጨምሬያለሁ ቅድም የተጠበስኩትን። ደግሞ ማባያ እንዲሆን ድንች ቀቅያለሁ። ከድንቹ ላይ ቆንጆ በርበሬ፣ ጨው፣ ኩኪንግ ክሬም እና ትንሽ ቺዝ ጨምሬያለሁ። ከዛ ላም እስከሚል ድረስ በደንብ አሸዋለሁ። እንደዚህ ላም እስከሚል በደንብ አሽቸዋለሁ። አሪፍ ሆኖልኛል። ከዶሮ ላይ ለ20 ደቂቃ እንብያለሁ። ከዛ ትንሽ ቺዝ ጨምሬ ባለው ማለት ነው። ደግሞ ተጨማሪ ሩዝ በሸዕርያ ሰርቻለሁ እና ቤተሰብ ላይክ፣ ሰብስክራይብ እንዳይረሳ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አመሰግናለሁ።